የዒባዳዎች ሁሉ መሰረታቸው ተውሂድ ነው። ያለ ተውሂድ አላህን ተባረከ ወተዓላ ብቸኛ አምላክ መሆኑን ሳያውቁ ሳይረዱ ይህን ሳይቀበሉ ዒባዳ ቢያደርጉ ዋጋ አይኖረው። ከተውሂድ ጋር ትንሽ መልካም ሥራ ይበዛል፣ ይባዛል፣ ጀነት ያስገባል። ያለ ተውሂድ በብዛቱ የምድር አሸዋን ቢያክል በግዝፈቱ የምድር ተራራዎችን የሚያክል መልካም ሥራ ቢሰሩ እንኳ ያለ ተውሂድ ዋጋ አይኖረውም። አላህ ዘንድ ተባረከ ወተዓላ ተቀባይነትም አያገኝም። ተውሂድ በአፍ ብቻ የሚባል ቃል አይደለም። ላኢላሃ ኢለላህ ያለ ሁሉ ተውሂድ አለው ማለት አይደለም። ተውሂድ እውቀት ያስፈልገዋል፣ ግንዛቤ ያስፈልገዋል፣ ጥንቃቄ ያስፈልገዋል። ሶላት ለመስገድ የተደረገ ውዱእ ጥንቃቄ ከሚያስፈልገው በላይ ተውሂድ ጥንቃቄ ያስፈልገዋል፣ ጥበቃ ያስፈልገዋል። አንዴ ብቻ ላኢላሃ ኢለላህ ስላሉ ወይም ደግሞ በአካል ሶላትን በመስገድ ጎንበስ ቀና ስላሉ ብቻ ከሽርክ ጠርቶ የተውሂድ ባለቤት ይኮናል ማለት አይደለም።